የእንቅልፍ ማጣት፣ ስር የሰደደ ድካም በራሳችሁ ላይ እያስተዋላችሁ ይሆን? እንደዚህ አይነት ምልክቶችን በራሳችን ላይ የምናይ ከሆነ የቫይታሚን ዲ እጥረት ነው። የቫይታሚን ዲ እጥረት በውስጣችን ሲኖር ድብርት ያጠቃናል። እንዲሁም ደግሞ የእንቅልፍ የማጣት ችግር፣ ስር የሰደዱ ድካሞች ዋነኛ መገለጫዎቹ ናቸው። ሌሊቱን ተኝተን አድረን እንኳን ጠዋት ተነስቶ ወደ ስራ መሰማራት ከባድ ፈተና ይሆናል ማለት ነው። መልካም። በጣም የሚያስገርመውና እጅግ በጣም ብዙ ጥቅሞችን የሚሰጠን ስፓይሮሊና ቫይታሚን ዲን ጨምሮ ቫይታሚን ቢ1፣ ቫይታሚን ቢ2፣ እስከ ቫይታሚን ቢ12 ድረስ በውስጡ አካቶ ይዟል። ምን ይሄ ብቻ! ካልሺየም፣ ማግኒዥየም እንደዚሁም ደግሞ ቤታ ካሮቲንን በውስጡ ይዞ ይገኛል ማለት ነው። ከህፃናት ጀምሮ በየትኛውም የእድሜ ክልል ያሉ ሰዎች ቢጠቀሙት አስፈላጊ ንጥረ ነገሮችን፣ ለጤናችን ገንቢና ጠቃሚ የሆኑ ንጥረ ነገሮችን በሙሉ ማግኘት እንችላለን። አሁን በዚህ ሰዓት ላይቭ ስትሪም ላይ ነን። ቀይዋ የምትበረዋን እንደዚሁም የፕላስ ምልክቷን በመንካት ላይቭ ስትሪማችንን ተቀላቀሉ። ቀጣይ ቪዲዮዎቻችን እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ ይህንን ሀሳብ ከወደዳችሁት ኮመንት ላይ የስ እያላችሁ ጻፉ።